ይሄ ፕሮጀክት ኢምፕሊመንት ከመደረጉ በፊት መነሻው ምንድነው ፕሮብሌሙ ምንድነው ብለን ሲታሰብ እንግዲህ ይሄ አካባቢ እንደምታወቀው ዲፕ የሆነ ሩትድ የሆነ ተደጋጋሚ ፖቨርቲ የሚያጠቃው በሀገር አቀፍ ኮምቦልቻ ከተማን ብናይ በስራ አጥ ወጣት ያለበት ሁለተኛ 27.9% ወጣት የኮምቦልቻ ወጣት ስራ አጥ ነው እንደ ሀገርም ሁለተኛ ደረጃ ይዟል ሁለተኛ ደሴ 23.79% ስራ አጥ ወጣት ነው ስለዚህ ኤራው ላይ ከፍተኛ የሆነ የስራ አጥ ወጣት ይገኝበታል እና በተለያዩ ኢመርጀንሲ ችግሮች በተለያየ ነገር እየተጠቃ ይገኛል ሁለተኛ ስናይ ደግሞ በአሁኑ ሰዓት ፕላስቲክ ዌስት በከፍተኛ ደረጃ በዚህ አካባቢ ላይ ቆላም ከመሆኑ የተነሳ ከፍተኛ የሆነ ፕላስቲክ ዌስትን ቀን በቀን እናመርታለን ፕላስቲክ ዌስት ማኔጅ ከተደረገ ሀብት ነው ፕሮፐርሊ ማኔጅ ካልተደረገ ደግሞ በጣም መርዛማ ግራውንድ ወተርን የሚበክል የሰው ህይወትን እስከ ማጥፋት ድረስ የሚቆይ ሳይበሰብስ ከ500 እስከ 1000 ዓመት ድረስ እንደሚቆይ የተለያዩ ጥናቶች ያሳያሉ ስለዚህ ከባድ መርዛማ ነው ይሄንን ካሟላላቸው በኋላ ልጆቹ ምንድነው የሚያደርጉት ዌስቱን ይሰበስባሉ ሴፍቲያቸውን ሙሉ ለብሰው ከየሰፈራቸው ከሰበሰቡ በኋላ የተለያዩ ሳይዝ ያላቸው ከ100 ኪሎ ግራም እስከ 1000 ኪሎ ግራም ድረስ የሚይዝ የማጠራቀሚያ ጆንያ ተዘጋጅቶላቸዋል ስለዚህ ሁሉም በየሰፈሩ የራሱን እየሰበሰበ ትልቁ ጆንያ ድረስ የሚያደርስበት ደግሞ ውስጥ ለውስጥ የሚሰበሰቡበት ባጃጅ ተዘጋጅቶላቸዋል ስለዚህ በባጃጃቸው ሰብስበው ከየከተማ ከየሰፈራቸው በየቀበሌ ነው ልጆቹ ከተለያዩ ቀበሌ እንትን ያሉት ከዛ እሱን ሰብስበው ወደ ባጃጆች ያቀርባሉ ባጃጆቹ ደግሞ የተሰበሰበውን በጆንያው ወደሚሰሩበት ቦታ ይወስዱና ስኩዊዝ ይደረጋል ፕላስቲክ ስፒቲንግ ማሽን አለ ያመጭመቂያው ማለት ነው ያንን ኦሬንት ይደረጋሉ ወጣቶቹ እንዴት ነው ጨምቀው አስረው መሸጥ የሚችሉት ማለት ነው ስለዚህ በትንሽ በአንድ ትራክ ትንሽ የሚወስዱትን በጣም አሳንሰው ወደ ገበያ ትስስር የሚያቀርቡበትን እንደመነሻ የገበያ ትስስር የሚፈጠርላቸው ይሆናል ማለት ነው ከተማን የሚያጠናክር ነው የከተማ ጽዳትን የሚያጠናክር የመልሶ መጠቀም ስርዓትን የሚያጠናክር ሁለተኛው ደግሞ የስራ ዕድል ፈጠራን የወቅቱ አጀንዳ ኢሹ የሆነው የስራ ዕድል ፈጠራን የሚያጠናክር ፕሮግራም ሆኖ አይቻለሁ እዛውኝና ይሄ ከሆነ ከመድረኩ ባሻገር ሌሎችም ከዛ በኋላ ምን ማረባቸውና ምናሰፈው ነገር ሊኖር ይችላል የሚል ሐሳብ ነበር ተፈጠረው በውስጤ ስለዚህ ምንም ይሁን ምን እንደምንም ጊዜያችን አጣበቅ መገኘት አለብኝ ብዬ የመጣሁት ለዛ ነው ከተገኘው እውነት ለመናገር ደስ ብሎኛል ማለት ነው ፕሮግራሙ ጋር ያገኘሁት ነገር ምንድነው ከተማ ላይ እንደምታውቁት በተለይ የሚበሰብሱና የማይበሰብሱ ቆሻሻዎች በጣም ማኔጅ የሚደረጉበት ስርዓት ኋላ ቀር ነው ገና በጣም አልዘመነም እንደ ደሴ ከተማ ደግሞ በአሁኑ ሰዓት የሳኒቴሽን እና ሃይጂን ወይም የደረቅ ቆሻሻ ሶሊድ ዌስት ማኔጅመንት ሲስተማችንን አውትሶርስ አድርገን በየክፍለ ከተማውና በቀበሌ ደረጃ ለፕራይቬት ኢንተርፕራይዞች አውትሶርስ አድርገን በአሁኑ ሰዓት እየተሰበሰበ ይገኛል